ሶፎንያስ ኃጢአቱ በእኔ አልተጀመረም ብርቅ ነው እንዴ እያለ ነው። ምንድነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣም ይስማቸው። በጣም ታሳፍሪያለሽ። እንደዚህ በደም ካንሰር እየተሰቃየች ያለች ልጅ ላይ መጨከን ምን ይሉታል? በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። እንዴት ነው ግን ህሊናችሁ በቀላሉ እንደዚህ የሚፈቅድላችሁ? ልጆች ናቸው፣ ታዳጊ ናቸው። በመጀመሪያ ለጋብቻም ሆነ ለወሲብ ፍቃደኝነታቸውን ለመስጠት እድሜያቸው ገና ነው። ሰላም አዶት፣ እንዴት ናችሁ? በያላችሁበት የዓለም ዳርቻ የዓለም ክፍል ሁሉ ብዙ ሰላም እንዲሆንላችሁ እመኛለሁ። በድጋሚ በዚህ በአዶት ኢንፎ ቻናላችን ተገናኝተናል። የተለያዩ ወቅታዊ ጉዳዮች እንዳሳለን የተለያዩ ቪዲዮዎችን አሳያችኋለሁ። እናንተም ኮሜንት ላይ አስተያየታችሁን ትሰጣላችሁ። የተሰማችሁ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ምጋብዘው በአክብሮት ነው። ሰብስክራይብ አድርጉ፣ የደወል ምልክቷንም መጫናችሁ እንዳትረሱ። አብራችሁን ቆዩ። ከዛም እዚህ ጋር ይመጣና የሚስቱን መቀመጫ ደህና አድርጎ ለገንዘብ ሲል ይቀርጻል። ከዛን እዚህ ጋር ይመጣና ገንዘብ ለማግኘት የሚስቱን መቀመጫ ደህና አድርጎ ይቀርጻል። this is not being manly፣ ወንድነት አይደለም። የሚስቱን ሰውነት ገንዘብ ማግኛ። እኔና ጃን ፋሚሊ አማን በጣም የረጅም ጊዜ ጓደኞቼ ናቸው። 10 ምናምን ዓመት ጓደኞቼ ናቸው እና እኔ በጣም ስለ አማን የሰጠሽው ነገር እንዴት እንደሳኩ እግዚአብሔርን። አማን ድሮ እኔ ፕሮሞሽን ምናምን የሚቀርጸኝ እሱ ነው እና ከመቲ ጋር ስቱዲዮ ውስጥ የኔ የሜካፕ ምናምን የፎቶ ፕሮሞሽን ኖሮ አጭር ቀሚስ እንደዚህ እጁ ክፍት ምናምን ደርሰን መጣ ቶሎ ያልቅ ተባብለን ነው የማወልቀው። ይሄ ትልቁ ወንድም አለ አይደል የቤቱ የሚፈራው አይነት ሰውዬ፣ እሱ አይነት ሰውዬ ነው። እግዚአብሔር የመንፈሳዊ ሰውዬው ነው። ይገስጽሻል፣ ይቆጣሻልና የሚስቱን ኋላ ታያችሁ መጣ ታርጌት ዛቅ በከፊል ያለ ከፊል እያለ የሚቀርጸው አይነት ሰውዬ አይደለም። ምንም እንደዛ አይነት ማንነት የለውም። እና ደግሞ በዚህ አጋጣሚ 700 ሺህ ልገባ ነውና 700 ሺህ ጊዜ ፕሮሞሽን ልሰራላችሁ አሰብኩኝ። ሬንጅ ሮቨር ነገር የሚሰጠኝ ሰው ታውቂ ይሆን? እንደው ጠቁሚኝ ብዬ ነው። ብዙ ኢንፎርሜሽን ስላለሽ የኔ ቆንጆ። በህይወት ዘመኔ እንደዚህ አይነት ፕሮግራም አይቻላቅም ትለናለች እህታችን። በህይወት ዘመኔ እንዲህ አይነት ከመጀመሪያው እስከ መጨረሻው ድረስ በቃ ልብ ሰቅሶ ይዞ የሚያዝናና የሚያስገርም የሚያስተምር እና ደግሞ ራሱን ቁጭ ብሎ በቴሌቪዥን በስልክ ያያል። ጋይስ አይ ስዌር ማይ ላይፍ በጣም ታምም ያለው is like 3 days ያው ላይቭ ላይ ምናምን ቁጭ ብለው ራሴን ከበሽታዬ ጋር እየታገልኩ ነውና ኦኬ ምናምን ብዙ ቫይታሚኖች ምናምን ስላለኝ ያው እየወሰድኩ ነው እና በቃ በጣም ታምም ያለው ማርያም። እኔ ምን አይነት ሰው መሰልኳችሁ? በጣም በህይወቴ መኖር በጣም ስለምወድ በጣም ማስመሰል ደስ ይለኛልና አስመስዬ ራሴን እያታለልኩ ነው እንጂ አምናት ኦኬ። እና ቲክቶክ ላይ ሲዘዋወር ቪዲዮ አይቼ ወላች ከንፈሬ ራሱ እንትን ይያለ። ከዛ ቲክቶክ ላይ ቪዲዮ ሲዘዋወር የተቆራረጠ አይቼ ከዛ ማራኪ ወግ ላይ ገባውኝና አየሁት። ጋይስ ራሴን አየሁት። ራሴን እግዚአብሔር ምስክሬ ነው። ራሴን ነው ያየሁት። like me በቃ ራሴን ማዘር እኔ ራሴን ነው ያየሁት። እኔ በህይወት ዘመኔ ብዙ ጊዜ በዙሪያዬም ያላችሁ ሰዎች ታቁኛላችሁ ምናምን ጓደኞቼም ወንዶች ናቸው። በህይወቴ ማግባት የምፈልገው ወንድ ትልቅ ወንድ ነው። ለምን ማቹርድ ያረገ ብዬ ስለማስብ በቃ እንደዛ ነው ማስበው። ልክ እንደሷ ነው ማይንድ ሴቴ። በነገራችን ላይ ጌታ ምስክሬ ነው የምሬን። ከዛ ባለፈ ግን በቃ ህይወት ያመጣውን እኖራለሁ ብዬ ማስብ ሰው ነኝ። ትንሽ ከሷ የምለየው እሱ ነው። እንደው እግዚአብሔር ደግሞ እኔ ሳረጅ ትልቅ ሰው ትንሽ እድሜ ሲሄድ ኮሎኔል ምናምን ነው ማግባት ሞት ማርያምንና በቃ ቅድም እሷ ስታወራ ቪዲዮን ይዩት ብቻ። የሷን ገብታችሁ ቪዲዮን ጆሮአችሁን ሰጣችሁ ከልባችሁ አዳምጡት። ከሌሊቱ 8 ሰዓት ነው።
6 ሰዓት ከምናምን ነው የጀመርኩት ቪዲዮ። በጣም ያመመኝ ስመጣ በጣም ስለሚያዞረኝ ከዛ እንትን እያልኩት ነበረው ማለት ነው። በቃ በጣም ይሞቀኛል ያዞረኛል ምናምንና በቃ በምን ልርሰረሳውት በሽታዬን አስረሳች። ኧረ ማዘር ይችላሉ መቤቴን። በቃ ደግሞ ደግ ሴት፣ የዋ ሴት፣ መልካም ሴት፣ መናገር ፊት ለፊት የሚናገሩ ማረግ ማይሰለቻቸው ሴት በቃ በአጠቃላይ ያቺ እኔ ውስጥ ያለችውን ሄለንን በቪዲዮ አየዋት። በቃ it's like እናቴ ትሙት እስማ አምቦ ለንፈስ ቅዱስ አዳምላክ እና እዩዋት። ባለትዳሮች በተለይ እኔ ሪኮመንድ አደርጋለሁ ይሄን ቪዲዮ እዩ፣ ትዳር እንዴት እንደሆነ። እኔ አይ ቴል ዩ ሳምቲንግ እኔ በህይወቴ ተሸውጃ አላቅም አልልም። ብቻ ታው ግን ባለትዳሮች በጣም ሪኮመንድ አደርጋቸዋለሁ ቪዲዮ ፍቅር ምን አይነት እንደሆነ። እኔ አሁን አይ ዶንት ኖ ግን እንደዚህ አይነት ፍቅር አለ ጋይስ። ረብስማም እኔ እንጃ በቃ ታድላ እግዚአብሔርን እስከ ጥግ ነው ደግሞ ባሏን የምትወደው። ለባሏ ያላት ፍቅር ያስቀናል። ሰው ከባልነት አልፎ ባሏን ልጄ ነው የምትለው አይገርም? ያውም ሳትወልድ አሜዚንግ። ብቻ ቪዲዮን ዩት ማራኪ ወግን ለእናንተ እኔ ቃል የለኝም። the best ብሮድካስት ነው በቃ the best እግዚአብሔርን በቃ በእውነት በቃ ዝም ብላችሁ አሳስገሰስ ሰው አታምጡ። እንደዚህ የሚያስተው ህይወቱ የሚያስተምር በጣም ለወጣቱ ትምህርት ማበረሰቡ የሆነ ሰው የሆነ ነገር ፈልጎ የሆነ ህይወት ውስጥ ሲገባ ሰው ላይ ምን አይነት ተጽዕኖ እንደሚያደርግ ሁሉንም ነው የምታዩት። በቃ ደግነትን ታዩበታላችሁ፣ የትዳርን መስፈርት ታዩበታላችሁ፣ ማበረሰቡ ምን አይነት ተጽዕኖ እንደሚያደርግባችሁ ታዩበታላችሁ፣ ለቤተሰብ መኖርን ታዩበታላችሁ፣ ለሰው መኖርን ኤቭሪቲንግ በቃ ኤቭሪቲንግ አለው እና ማሚዬ በቃ በኢየሱስም አንደኛ ሴት ነሽ። በቃ የኔ ጄነሬሽን አንደኛ። ዛሬም ኮሜንት ተጽፌያለሁ። የኔ ጄነሬሽን የዚህ ዘመን አንደኛ ሴት በቃ እናቴ ትሙት አላገባም እንጂ ትንሽ እንደው ጭላንጭልም በህይወቴ ቢኖረኝ እሱም ተበላሽቷል። ኔቨር ግን መስማ በቃ የእውነት ዛሬ ማግባትን እንድመኝ ነው ያረግሽ። ትቻለሽ። ሰው እንደዚህ መውደድ ይቻላል ጋይስ? እንደዚህ ጥግ ድረስ እኛ እኮ ወደን አቃቅር ትንሽ ነገር ነው የሚበቃን። አፍቅረን ማምናት አፍቅሬ ምናምን አላውቅም፣ ግን ትንሽ ደግሞ ወደንም ደግሞ በቃ እንደሱ ብያሁን ማውራት ስለምችል ወደንም ደግሞ በቃ አቃቅር እናወጣለን ባይዘው እና ፍቅር አለ በቃ እርሶናቼ ፍቅር አለ አልኩ። ማዘር በእውነት እሪ በኢየሱስም ገብታችሁ ግን እዩት ጋይስ። በቃ አይ ላቭ ዩ በእውነት እዩት እና ይሄን ቪዲዮ በእናታችሁ ማራኪ ወጋ አድርሱልኝ። ጌታ ምስክሬን ነው። the best በቃ እስካሁን አንተ ሾ ላይ እንደዚህ አይነት እንግዳ አቅርባ አታውቅም። በቃ ሁሉም ከላይ እስከታች ያሟለው። እኔ አይሮን ነው ራይሴ በቃ ላቭ ዩ ጋይስ። እግዚአብሔር ይማርሽ መቤቴ አትተውሽ። አይዞሽ ልዬ በሉኝ እሺ። በጣም ከፍቶኛል፣ በጣም ልቤ ተሰብሯል፣ በጣም ጥሩ ሙድ ላይ አይደለሁም። እውነት ማርያምን እና የኔ ቆንጆ እንወድሻለን። እግዚአብሔር ለልጅሽ ያኑርሽ በሉኝ። ላቭ ዩ ጋይስ። በጣም ታሳፍሪያለሽ። እንደዚህ በደም ካንሰር እየተሰቃየች ያለች ልጅ ላይ መጨከን ምን ይሉታል? በጣም ታሳፍሪያለሽ። ለዚች በደም ካንሰር እየተሰቃየች ላለች ለ10 ዓመት ህፃን አድርሱልኝ ብላ እቺ የምትመለከቷት ግለሰብ የሰራችውን ቪዲዮ ባካችሁ አንዴ አዳምጡ። በጣም ይቅርታ አድርጉልኝ። ለዚች ገና እንብጽ ይረዳ አድርሱልኝ። ምንም ነው የማይጠቅመው እዚህ ምድር ላይ እግዚአብሔር ቢፈቅድ ብትኖሪ ለእናትሽ በተለይ በጣም ደስ የሚል ነገር ነው። ግን እግዚአብሔር ካልፈቀደ እግዚአብሔር ከፈለገሽ ወደ አምላክሽ እቅፍ ይሻልሻል። እዚህ ምድር ላይ እንደሚታየው የሚያጓጓ ነገር የለም። ያለቀ የመጨረሻ ዘመን ላይ ነው ያለነው። በጣም ታሳፍሪያለሽ፣ በጣምም ታሳዝኛለሽ። በፍጹም እንዲህ አይባልም። አንቺ ወተሽ በድፍረት ከዚህ ዓለም ብትሰናበችም ችግር የለም ብለሽ በዚህ ልክ የተናገርሻት እቺ የምትመለከቻት የ10 ዓመት የደም ካንሰር ታማሚ ህፃን ለመኖር ምን ያህል ጉጉት እንዳላት እስቲ አንዴ አዳምጪ።
አድነኝና እንደዚህ ያወሩብኝ ሰዎች ትሞታለች አታርፍም ብለው ያወሩብኝ ሰዎች ላሳፍራቸው ነው ስለ ነበረው ሌላ ምንም ማለት ነው። ምክንያቱም በቃ እሱ ነው የሰጠኝ እሱ ነው ብትብለው በደንብ ሰማሻት? እቺ ህፃን ምን ያህል ለመኖር ጉጉት እንዳላት። እድሜዋ ገና 10 ዓመት ነው። በልጅነት እድሜያችን ብዙዎቻችን በሷ እድሜ የምንጫወትበት የምንደሰትበት እድሜ ነው። በዚህ ሰዓት እንደሷ እድሜ በሷ አእምሮ ስቴጅ እንደዚህ አይነት ቪዲዮ ለሷ አድርሱ ብሎ መስራት ምን የሚሉት ጋጠወጥነት ነው? ስለ ቤተሰቦቿስ ጥቂት እንኳን አስበሻል ወይ? በእናት በአባቷ ቦታ ሆነሽ አስበሻል? ልጃቸውን ከዛሬ ነገ ፈጣሪ እንዲምርላቸው እያለቀሱ ከጎኗ ለሚያስታምሟት ቤተሰብ ይሄ ምን የሚሉት ቪዲዮ ነው? በቃ አንቺ የዓለም ነገር በጣም ገብቶሻል አይደለ? እንዴት ደፍረሽ በዚህ ሁኔታ ውስጥ ያለ ቤተሰብ ላይ እንደዚህ አይነት ቪዲዮ ይሰራል? በመጨረሻም አንድ ነገር ብዬ መጨረስ ፈልጋለሁ። አዎ እቺ አንድ የምትመለከቻት ሴትዮ ተስፋ የሚያስቆርጥ ካለሽበት ሁኔታ አንፃር ልብ የሚሰብር ነገር ተናግራ ሊሆን ይችላል። በተቃራኒው ግን እጅግ በጣም በመቶ ሺዎች የምንቆጠር አንቺ ነገ ከዚህ በሽታ ድነሽ ወተሽ ፈጣሪሽን ስታመሰግኚ ማየት የምንፈልግ እጅግ በጣም በብዙ መቶ ሺዎች የምንቆጠር ወገኖችሽ ከጎንሽ ነን። ይሄንን እንዳትረሺ አድርሱልኝ። አመሰግናለሁ። የብዙ ዘማሪዎችን ድሪም እየኖረ ነው ያለው ልጁ እና ታዲያ ምን ይጠበስ? የብዙ ዘማሪዎችን ድሪም እየኖረ ነው ልጁ። አብዛኛው ዘማሪ እንደዚህ ነው መኖር የሚፈልገው፣ እንደዚህም ነው እየኖሩ ያሉትና ስለዚህ it's not a new thing for them ልላችሁ። በጣም እሷ ፕሮቫይድ ማድረግ አለባት፣ ስራውን መስራት አለባት፣ ቤቱን ማኔጅ ማድረግ አለባት። በጣም ብዙ ኃላፊነት አለባት። ወደዳችሁም ጠላችሁም አያችሁትም አላያችሁትም ኦልሞስት ኦል ኃላፊነት እሷ ላይ ነው የሚቀመጠው። እያንዳንዱ ፕላኒንግ ላይ እያንዳንዱ የሆነ ነገር ላይ የእናንተ እጅ ነው የሚጠበቀው። በቃ ሃርድ ወርኪንግ ናቸው ደግሞ ከተማራችሁ ትምህርት ጋር አላይን ያደርጋል። ቤተሰቦቿ ኪፕ ኦን ሪማይንዲንግ ሄር ሀስል ማድረግ አለብሽ ምናምን ተብላለች። ሴት ልጅ ሲባል የሆነ ቤት ውስጥ ጓዳ ብቻ ምግብ መጫን ብቻ አይደለም ብሎ ነው አባቴ የነገረኝና ወጥቶ መስራት ምናምን አንቺ ነሽ ብቁ መሆን ያለብሽ ለባልሽ ብሎ ነው የሚያስተማሩኝ። ሰው እኔ ብቁ መሆን ያለብኝ በፋይናንሻልም ጠንካራ መሆን ያለብኝ እኔ ነው ማስበው። ኦኬ and I remember ብያቸዋለሁ ከዚህ በፊት እሱ በጣም እንቅልፋም ነው፣ እንቅልፉን እስከ 4 ሰዓት ነው የሚተኛው ነው። ኦኬ so this is it። ጦርነቱ ቀጥሏል። እቺ ፊልተራም ምን እንደምትለን እንስማ እያለን ነው። እቺ ፊልተራ ምን እንደምትልስ እንስማት። ሰላም የኔ ሾካኮች እንዴት ናችሁ? መቼስ እኔ ያየሁትን አላልፍም። እኔ የምላችሁ አሁን እዚህ በሶሻል ሚዲያ የምትዘዋወር የጥቁር ቆንጆ ህጻን ልጅ 14 ዓመት ልጅ አለች። እሺ የኛ ሀገር ወንዶች የትኛውን እህል በልታችሁ ነው እንደፈላባችሁ? እንዴት ነው እንደዚህ እንደ ተቀበዘበዘ ፍየል ፍልት እንዲቀምስ ቁልት ያረጋችሁ? እንዴ የ39 ዓመት ጉምል ጎረምሳ ልበል ወጠምሻ ተነስቶ ለአንድ ጻል ቲሸርት ያሰራል። ኮሜንት ላይ የሚጽፉት አሰቃቂ ነገር እችናውን ባገኛ ባገባት ነው ስታስጠሉ ቆሻሾ። መጀመሪያ ሰው ልጅ ቆሻሻ ይባላል። ስቀጥል አንቺ without filter without makeup without human hair ውጪ ለ5 ሰከንድ ቪዲዮ ስሪልኝ፣ ከዛ አደንቅሻለሁ። ያንቺ 10 ቪዲዮ ቁጭ ብዬ ሰራልሻለሁ። እኔ ፐርሰናሊ ለዚህችኛ ቆንጆ ልጅ ቪዲዮ የሰራሁት ኦር ቲሸርቱም ያሰራሁት ቲሸርቱም ማንበብ ትችላለች። ብላክ ዳይመንድ ይላል፣ ኢትዮጵያን ጎልድ ይላል እንጂ ሌላ ምንም የሚል ነገር የለም። አንቺን ማስረዳት አልተጠበቀብኝም፣ ግን ከሰማሽ ደንቆሮ ነሽ። ግን ለሷ ቪዲዮ የሰራሁት እቺ ልጅ ከክፍለ ሀገር ነች፣ ገጠር ነች። እቺ አሁን በዚች ሰዓት ቫይራል ካልወጣች የኛ ህዝብ በአንድ ሳምንት አጀንዳ አድርጓት ይራሳታል። ሶ እኔ እንደዛ እንድትሆን አልፈልግም፣ አሁንም አልፈልግም። እቺ ልጅ ወጣ አይኖ ማስተረብነት ይዟል ነገሩ። በጣም ቫይራል ወጣ፣ ስለሷ ቫይራል ተወጣ ብዙ ደረጃ ላይ እንድደርስ አስቤ ነው። ለምሳሌ ልንገራችሁ፣ ቃሉ ቡቲክ የሚባል ታስታውሳላችሁ? ሁላችንም እንደዚህ ለሱ በጣም ብዙ ቪዲዮ ሰርተንለት እስከ ኢንስታግራም ባለቤት ቴክስት እስከሚያደርግለት ድረስ ደርሷል። ታስታውሳላችሁ? እቺም እንደዛ ከዛ ሌቭል በላይ ነው የፈለኩት እኔ እንጂ እንዳንቺ ተሳሰብ እንዳንቺ ዱቅርና አስበን አይደለም። የነናት እኔ የምኖረው እዚህ እንዳንቺ አሜሪካ ነው የምኖረው፣ እሷ የምትኖረው ክፍለ ሀገር እዛ ጋር ነው። እንዴት ነው የሚሆነው ነገሩ? እንዴት ነው የሚሆነው? ሲጀመር እንዴት አሰብሽ? እንዴት ሐሳቡ መጣልሽ? ይሄ ሐሳብ ከሚመጣልሽ ለምን ለሷ ጥሩ ቪዲዮ ሰርተሽዋል አንቺ? አሁን መጀመሪያ ኮሜንት ከማድረግሽ በፊት ቪዲዮሽን አይቻለሁ።
ቆንጅናውን አድንቀሽዋል ቪዲዮ ሰርተሽዋል አንቺ ቪዲዮ ብትሰሪላት እኮ እቺ ልጅ ካንቺው ተከታዮች የሆነ ቫራ የመውጣት እድል አላት ለምን አልሰራሽላትም ለምን አንቺ ያው ፊልተር ውስጥ ተደብቀሽ ሁማን ሳይቀርሽ ሜካፕ ሳይቀርሽ ቆንጆ ነሽ ከተባልሽ እኛ ደግሞ እቺ ተፈጥሮ የሆነ ቆንጅና ብናደንቅ እንዴት እንደዛ አሰብሽው ነው እቺን ብቻ መልሽልኝ እኔ አሁን እዚህ ጋር ቁጭ ብዬ ላንቺ መመለስ የራሱ በጣም ይቆጨኛል ደስ ሰው አይተመስኝም እኮ አንቺ ሚኒሶታ ለኳስ ሄደሽ ሆቴል ውስጥ ቁጭ ብለሽ 2 ማይል በእግር ሄደሽ ስታዲየም ሳደርሽ የተመለሽ አሮጊት ነሽ እኮ እንዴት ነው አንቺ አትሳሰብሽ እንዴት አሰብሽ እቺ ልጅ እኮ እኔ እንደዛ የሚያስብ ሰው ካለ እኔም በጣም ነው የምቃወመው በቃ እንደዛ አይ ሆፕ ሁሉ ይሄ ቪዲዮ እየሰሩ አሉት እንደዛ አስቡ አይደለም ምን እንኳን ለዚች ቆንጆ አይደለም ላንቺም ብዙ ስንቶቹ ያሽቃብጡ አይደል እንዴ ይሄ ፊልተር አሚሆንሽ እንደዚህ ውጪ እስቲ ዊዛውት ፊልተር ኤኒ ፊልተር እንደዚህ ውጪና አሳይን እስቲ አንተ ቪዲዮ ስሪልኝ እስቲ እንደዚህ ወጥተሽ እኔ በጣም ነው የምገርመኝ እኮ አንዳንዴ አፍ ስላለሽ ብቻ የምታወሩ ሰዎች በጣም ነው የምገርሙ አድርሱላት ጋይስ በዚህ አጋጣሚ ጋይስ ሁላችሁም የሷን ቪዲዮ ፖስት ያረኳለው ሌላ ነገር አይደለም ሁላችሁም ታውቃላችሁ ትረዱኛላችሁ ያስባለሁ ጥሩ ነገር ላይ እንድትደርስ ስላፈለኩ ነው አመሰግናለሁ ሁላችሁም ሼር ኮፒ ሊንክ አድርጉ አድርሱላት ለዚች ልጅ ከካም አመሰግናለሁ ባይ እንዴት ነው ግን ህሊናችሁ በቀላሉ እንደዚህ የሚፈቅድላችሁ እንዴት ነው ግን ህሊናችሁ የሚፈቅድላችሁ እንደዚህ አይነት ማስተባበያ ለመስጠት እዚህ ሴት ልጃገረዶች ልጆች ናቸው ታዳጊ ናቸው በአሁን ሰዓት ፎከስ ማድረግ ያለባቸው ትምህርታቸው ላይ ነው እድገታቸው ላይ ነው ወደፊት ማንነታቸው ላይ ነው በመጀመሪያ ለጋብቻም ሆነ ለወሲብ ፍቃደኝነታቸውን ለመስጠት እድሜያቸው ገና ነው ልጆቻችሁ አልኮል እንዲጠጡ ሲጋራ እንዲያጨሱ ምናምን አትፈቅዱላቸውም አይደለ መኪና እንዲነዱ አትፈቅዱላቸውም አይደል እንዴት ለጋብቻ ውስጣችሁ ፈቀደ ይጀመር ስለ ጋብቻ ስለ ሚስትነት ስለ እናትነት ስለ ባል ስለ አባትነት ምን አውቀው ነው ወደ ትዳር ውስጥ እያስገባችኋቸው ያላችሁ ሲቀጥል የማግባትና ያለ ማግባት መብታቸውስ ማግባት የሚፈልጉትን ሰው የመምረጥ መብታቸውስ እዚህን ሴቶች ወስዳችሁ እየዳራችሁ ያላችሁት ለዲያቆን ነው ወይም ለካህን ነው ወይም ለቄስ ነው ለሃይማኖት አባት ነው እየዳራቻቸው ያላችሁ አድገው ይሄንን ሰው ልፍታህ ቢሉት አይችሉም በሃይማኖቱ አይፈቀድም ቄስ ነው ያገባችሁ እዛ ላይ የቄስ ሚስትነት የሚጠይቀው ኃላፊነት አለ እዛ ኃላፊነት ህይወቷን አሳልፋ እንድትሰጥ መጀመሪያ ማደግ አለባት ማወቅ አለባት የኃላፊነት ምን እንደሆነ ከዛ በኋላ ነው 25 ዓመት ሲሞላት ትምህርቷን ስትጨርስ ሁሉንም ነገር ማወቅ ያለባትን ነገር አውቃ ስትጨርስ ነው ለቄስ ሚስት መሆን እንደምትፈልግና እንደማትፈልግ ልታውቅ የምትችለው ምን እድል ነጥቃችሁ ነው እየዳራችኋቸው ያላችሁ ከዛ ደግሞ ስለ ነብዩ መሐመድ የተባለውን ነገር አንስታችሁ እንዴ እሳቸው እኮ የሃይማኖት መሪ ነበሩ ነብያቸው ነበሩ እነዚህ እኮ ግለሰብ ናቸው እነዚህ ግለሰብ አይደሉም ዲያቆን ናቸው ካህናት ናቸው የሃይማኖት መሪ ናቸው ግለሰብ ብለሽ የምታቀዩ ነገር አይደለም ግለሰብ ብቻ አይደሉም እነዚህ እንግዲህ የነብዩ መሐመድ ከስንት ሺህ ዓመታት በፊት ነው የነሱ ግን አሁን ሀፕን እያደረገ ያለ ነገር ነው ከነሱ ጋር እንድታነጻጽሪው አይደለም ነብዩ መሐመድ ሜንሽን የተደረገው ሙስሊሞቹን የምትወቅሱበትን ወንጀል እናንተም እየፈጸማችሁት ነው ፖይንቱ ኤንድ ኦፍ ዘ ዴይ ህፃናት ናቸው ልጆች ናቸው እዘኑላቸው አይኖ ሴት አትወዱም ሴት ይደብራችኋል ሴት ይቀፋችኋል እሺ አሪፍ ይመቻችሁ ገና ሴት አልሆኑም እነዚህ ገና ልጅ ናቸው ገና ህፃናት ናቸው ለማጥቃትና መብታቸውን ለመንጠቅ ቢያንስ እስኪያድጉ ጠብቋቸው ቢያንስ ሰባዊነቱ ይኑራችሁ ይህ ለማስተራብነት ከበደ ድረስ ለማስተራብነት ይህቺ የከምባታ ቆንጆ በጣም ብዙ ሰዎች ከልክ በላይ ያሽቀበጡላት ነው በነገራችን ላይ ምንም ያነት ያልተበረዘ ውበት እንዳላትና የጥቁር ቆንጆ እንደሆነች ምንም ጥርጥር የለኝም ግን ብዙዎች የሚያሽቃብጡላት በሶስት ምክንያቶች እንደሆነ ግን እገምታለሁ የመጀመሪያዎቹ ቪውና የፎሎወር ጥማታቸውን ለማርካት ሽንጣቸውን ገትረው ስለሷ ቪዲዮ እየሰሩ ያሉ አካላት አሉ ሁለተኞቹ ደግሞ በጣም አስቀያሚ የሆኑ ግሩፖች ናቸው
የፍትወትና የወሲብ ጥማታቸውን ለማርካት ከዓለሟ ለማሰናከል በጣም ቆንጆ ነች አብረናት በእንተኛ ሚስቴ ብትሆን እያሉ አስቀያሚ ኮሜንቶችን እየጻፉ እሷን ለመጥፎ ነገርና ለዓለሟ ለማሰናከል በተጠንቀቅ የሚጠብቁ ሰዎች አሉ። ሶስተኞቹ ደግሞ ታዋቂ ቲክቶከሮች ናቸው። በእሷ እድል ተጠቅመው የራሳቸውን ሴታፕ ለማመቻቸት እየተጣደፉ ያሉ። በነገራችን ላይ ከታች የጠቀስኳቸው ሁለቱ ምክንያቶች ልጅቷ ማግኘት ያለባትን እድሎች እንዳትጠቀም እንቅፋት ስለሚሆኑ ማስተር አብነት ልጅቷን ከአባቶቿና ከወላጆቿ በአደራ እንደተቀበልክ እንዳይን ብሌንህ እንድትጠብቃትና የራሷንና የቤተሰቦቿን ህይወት እንድታስተካክል እንዲሁም ደግሞ የሀገሯን መልካም ገጽታና ውበት ለዓለም እንድታሳውቅ ስል መልእክቴን አስተላልፍልሃለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን እያደረጋችሁ ለማስተር አብነት አደርሱልኝ ዘንድ ጋበዝኳችሁ። በነገራችን ላይ የከምባታ ቆንጆ ራስሽንም የቤተሰብሽንም የሀገርሽንም መልካም ገጽታ እንደምታሳኪ ተማመናለሁኝ። አመሰግናለሁ። ሶፎንያስ ኃጢአቱ በእኔ አልተጀመረም። ጉዳዩ በብዙ አርቲስቶች፣ በፖለቲካ ሰዎች፣ በሚኒስትሮች፣ በባለሀብቶች ዘንድ ያለ ነው። ብርቅ ነው እንዴ እያለ ነው። የእርሱን እያጸደቀ ማለት ነው። ጉድ እኮ ነው። ምንድን ነው እኔ የኔ ኃጢአት የተለየ ነው? ስንት አርቲስት አናቅም እንዴ? እንደኔ የሆነ ስንት አርቲስት ላውጣ ስማቸው ልናገር እንዴ? አንተዋወቅም እንዴ? ተው እንጂ። ስንት ሚኒስትር አለ፣ ስንት ባለሀብት አለ እንዴ? ተው እንጂ እንታወቃለን። በነገራችን ላይ ሁሉም ነገር ላይ አስተያየት መስጠት ግዴታ አይደለም። ስታስጠላ። ጋዜጠኛ ሶፎንያስ ዋሲሁን ከሳምንታት መጥፋት በኋላ ዛሬ ላይቭ ላይ ለኢትዮጵያ ሕዝብና ለኢቢኤስ ባለቤቶች መልእክትን አስተላልፏል። ጋዜጠኛው እንግዲህ ቦርናጌ የነበረውን ቆይታ አጠናቆ ዛሬ ለኢቢኤስ እና ለኢትዮጵያ ሕዝብ አስተላልፈው መልእክቱ ኢትዮጵያ ሕዝብ ይቅርታ የሚያደርግልኝ ከሆነ ኢቢኤስ መዝናኛን በአንድ እግሩ ነው የማቆመው፣ ወደ ቀደመ ክብሩ እመልሰዋለሁ። ኢቢኤስ መዝናኛ አስፋው መሸሻ ከሞተ በኋላ በጣም ተዳክሟል፣ ብዙ ሰዎች የለቀቁ ነውና እኔ ግን አታስቡ፣ ወደ ቀደመ ክብሩ እመልሰዋለሁ ብሎ በልበ ሙሉነት ተናግሯል። እስቲ እናንተ የሶፎንያስ በመምጣቱ ኢቢኤስም ለመግባት በማሰቡ ምን ተሰማችሁ? ሀሳባችሁን ኮሜንቶች ላይ አስቀምጡልኝ። ቪዲዮን ልጋብዛችሁ። ሶፎንያስ ዋሲሁን ነኝ፣ የኢትዮጵያ ቴሌቪዥን። ይቅርታ አድርጉልኝ። ሶፎንያስ ዋሲሁን፣ ኢትዮጵያ ቴሌቪዥን። ኢዮሲ ቴንክ ዩ ሶ ማች፣ እናመሰግናለን። ክቡራትና ክቡራን ሰላም ጤና ይስጥልን። ክቡራትና ክቡራን ተመልካቾቻችን ይህ ሳምንታዊው እሁድን በኢቢኤስ ዝግጅታችን ነው። ሞቅ ደመቅ አድርገን አብረናችሁ ቆያለን። ብያላችሁበት ስለምትሰጡን እጅግ የተከበረ ጊዜ እናመሰግናለን። ሉላ ገዙ ከኛ ጋር አብራ ነው ያለችው። ዘና በሉ፣ ፈታ በሉ። እሁድን በኢቢኤስ እኔና ሉላ ከዚህ በኋላ ሞቅ ደመቅ አድርገን ነው እንቀጥላለን። ማክዳ ይሄ ቪዲዮ ከደረሰሽ አለሁልሽ። ህዝቡ ብቻ ይቅር ይበለኝ። እሁድን በኢቢኤስ በአንድ እግሩ እናቆመዋለን። አስፋው መሸሻ ሞተ ተብሎ ፕሮግራሙ አሁን እኮ ቻናሏን መጣ አይደለ? ድጋሚ ኢቢኤስ እንዲታይ አደርግልሻለሁ። ማክዳ የኢቢኤስ ባለቤትሽ ከዚህ ዓለም በሞት ስለተለየ አማን ፍስሐ ሲሆን በእውነት በጣም በጣም አዝኛለሁ። ጥሩ ሰው ነው። ለራኬብ መንኪና ገዝቶ የሰጠ ትልቅ ሰው ነው። አማን ፍስሐ ሲሆን ራኬብ ጎበዝ ስለሆነች ማለት ነው። እና ቤቱ የተከበረ ቤት ነው። ኢቢኤስ ብዙ ሰው ለትልቅ ደረጃ ያደረሰ ነው። ናፍቆትና ሊያ ዛሬ ቻናሏን የከፈቱት በኢቢኤስ ነው። እና ይህንን ቪዲዮ ለመስራት የወሰደብኝን ጊዜ አትጠይቁኝ። ይህንን ቪዲዮ ለመስራት የወሰደብኝን ጊዜ አትጠይቁኝ። የሰው አፈርቼ ግን ዞሮ በቃ ህሊና እምቢ ስላለኝ ስድቡንም ምኑንም ልቻለውና አንዳንድ ነገር በጥያቄ መልክ ለማሳጠር ሞክራለሁ። እንነጋገር እስቲ። ሰሞኑን አንዲት ጥቁር ኢትዮጵያዊ ቆንጆ ተገኘች ተብሎ እንግዲህ ሶሻል ሚዲያው ሁሉ በዚህ ዜና ተጥለቅልቋል። ወደ አዲስ አበባ ይዟት እንደመጡ ሁሉ ነግረውናል። እሰየው፣ ደስ ይለኛል ማንኛውም ሰው ቢሰምርለት። ግን እንደ አንድ ኢትዮጵያዊ ምናልባትም ደግሞ እህትም ሴት ልጅም እንዳለው ሴት ላውራና አንዳንድ ጥያቄዎችን እንጠያቂ። የመጀመሪያው ጥያቄ ለምንድን ነው በጣም የተገረም ነው? ጥቁር ስለሆነች ነው ወይ? እንግዲህ ብዙ ጊዜ የኢትዮጵያዊነት ዘረኝነታችን ትንሽ ከአካባቢያችን ሁሉ ይጠፋል። አሁን በሷ እንዲህ ክልል ናት እንዲህ ናት ተውት። ከዛ ውጭ ግን ጥቁር ነን ብሎ ያለማመንም ነገር አለና የጥቁር ቆንጆ ስናገኝ ለምንድን ነው የምንገረመው?
ኢትዮጵያውያን ቆንጆ ነን ብለን እንኩራራለን ልክ በቀኝ ያልተገዛንም ብለን እንደምናወራው አይነት ነው ስለ መልካችን ተኩራርተን የምናወራውና ኢትዮጵያዊ ማለት እንደኔ ቀላ ያለ እንደ ሌላኛዋ ሴት ጠየም ያለ ብቻ ነው እንደሚመስላችሁ በጣም የገረማችሁ ሰዎች ይሄ አንድ ጥያቄ ነው ሁለተኛ ጥያቄ ለወንዶች በጣም ብዙዎቻችሁ እየተቀባበላችኋት ያላችሁ ሰዎች አላችሁ ስለ ውበቷ በጣም አድንቃችሁ የማግባት እድሉ ቢኖራችሁ እሷን ወይም እሷን የመሰሉ ጥቁር ኢትዮጵያውያንን ታገባላችሁ ሆይ ጥያቄ ነው ምክንያቱም ብዙ ጊዜ እዚሁም የትም ሳንሄድ ቲክቶክ ላይ ፈለግ አድርጉና ከጋምቤላ አካባቢ የመጡ ልጆች የሚደርስባቸውን ነገር በተመለከተ ፖስት ያደርጓቸውን ነገሮች ተመልከቱ ጥቁር ስለሆኑ ብቻ ጥቁር የቆዳ ቀለም ስላላቸው ብቻ ጥቁርማ ሁላችንም ነን ስለዚህ በጣም የምታደንቁ ሰዎች እንደዚህ የምትመርጡ ናቹራል ምን የምትሉ ታገባላችሁ ወይ ጠቆር ያለች ሴት እንደዚህ አይነት ስታገኙ ሶስተኛ ጥያቄ እቺ ልጅ እንግዲህ ወደ ሞዴሊንግ ነው እንድትገባ እየተፈለገ ያለው ወደ አዲስ አበባ የመጣችው ሞዴሊንጉ ላይ ከሴትነት ጋር ከውበት ጋር የተያዘ ብዙ ነገር ስላለ እኛ ሀገር ብቻ ሳይሆን ዓለም አቀፍ ሁኔታ ነውና አንዳንድ አቢዩዝ የሚደረጉ ነገሮች አይጠፉትም ስለዚህ ምን ሊገጥማት እንደሚችል በምን እንደምትቋቋመው እንዲህ አይነት ነገር ሲገጥማት ራሷን አሸንፋ ራሷን ጠብቃ ውጤታማ እንዴት መሆን እንደምትችል አስቀድማችሁ እየነገራችኋት ነው ወይ ሌላኛ ጥያቄ ሞዴል መሆን ባትፈልግስ ትናደዳላችሁ ይሄንን ሁሉ ድን ሰልተናት እንዴት አመለጣት ብላችሁ ትናደዳላችሁ ወይስ እንደ ሰው እንደ ሴት ምርጫዋን ትጠብቁላታላችሁ አላማዋ በሌላ የትምህርት መስክ ተሰማርቶ ተምሮ ለራስ ለቤተሰብ ለሀገር መትረፍ ቢሆንስ ይሄኛው ዘርፍ ምርጫዋ ባይሆንስ ምን ታረጋላችሁ እስቲ በቀንነትም በሎጂክም እንወያይበት ይህ በቅርቡ በማህበራዊ ሚዲያ ሁላችንም ትኩረት ስለሳበችው የ13 ዓመት ታዳጊ ልጅ እንደ አንድ ስነ አእምሮ ባለሙያ ወይም ሳይካትሪስት የታዘብኩትንና ሁላችንም ቆም ብለን እንድናስብ የምፈልገውን ወሳኝ ጉዳይ ለማጋራት ያሰብኩት መልእክት ነው ይላል ሰሞኑን የማህበራዊ ሚዲያ ገጾቻችንን በከፈትን ቁጥር በአንድ ውብ ታዳጊ ምስል መሞላታቸው አልቀረም ይህች የ13 ዓመት ታዳጊ ፈጣሪ በቸራት የተፈጥሮ ውበትና ንጽህና የሀገራችንን ብቻ ሳይሆን የብዙዎችን ልብ ባንዴ ማርካለች እሷን ወደ ትልቅ ከተማ በማምጣት ህይወቷን ለመቀየርና ወደ ሞዴሊንግ ዓለም ለማስገባት የሚደክሙትን በጎ አሳቢ የማህበራዊ ሚዲያ ተጽዕኖ ፈጣሪዎች ቅንነትና መልካም ምኞት በጣም አደንቃለሁ የሰውን ልጅ ህይወት ለመቀየር መጣር ትልቅ በጎነት ነው ይሁን እንጂ ሁላችንም በዚህ ታዳጊ ዙሪያ የምናደርገውን ፉክክርና የተጋነነ ትኩረት ስመለከት እንደ ባለሙያ የውስጤን ስጋቴን ላጋራችሁ ማለፍ አልቻልኩም በአሁኑ ሰዓት በተለያዩ ማህበረሰቦች ዘንድ የሚታየው ሽቅድምድም ያስፈራል አንዳንዶች እሷ የኛ እምነት ተከታይ ናት እያሉ የሃይማኖት ካባ ሲያለብሷት ይሞክራሉ ሌሎች ደግሞ የኛ ብሔር አባል ናት በማለት የማንነት ይገባኛል ጥያቄ ያነሱባታል ይህ ሁሉ የሚሆነው ገና በ13 ዓመቷ ማንነቷንና ራሷን መፈለግ በጀመረችበት ለጋ የእድሜ ክልል ላይ ሆና ነው ማንነት እንዴት ይገነባል አይደንቲቲ ክራይሲስ እና የስነ ልቦና እይታ በሳይንሱ ዓለም ታዋቂው የስነ ልቦና ጠቢብ ኤሪክ ኤሪክሰን ስለ ስብዕናና ማንነት ግንባታ ባቀረበው ንድፈ ሐሳብ ሳይኮሎጂካል ዲቨሎፕመንት ቲዮሪ ላይ እንደሚያስረዳው እድሜያቸው ከ12 እስከ 18 ባሉ ታዳጊዎች ህይወት ውስጥ እጅግ ወሳኙ ምዕራፍ ማንነትን ማወቅ ወይስ ማንነት መዋዠቅ አይደንቲቲ ቪኤስ ሮል ኮንፊውዥን የሚለው የእድሜ ክልል ነው በዚህ የእድሜ ክልል ያሉ ልጆች ከማህበረሰቡ ጋር ጤናማ ግንኙነት ማድረግን ማህበራዊ ክህሎቶችንና እውነተኛ የውስጥ ማንነታቸውን የሚገነቡት በትምህርት ቤት ጓደኞቻቸው በጨዋታና ቀስ በቀስ በሚያድግ ማህበራዊ መስተጋብር ውስጥ ነው ይህች ታዳጊ ገና የ13 ዓመት ልጅ ናት አሁን ያለችበት እድሜ መጽሐፍ የምታነብበት የምትማርበትና የወደፊት ህይወቷን የምትዘጋጅበት እንጂ በአንድ ጀንበር በሚሊዮኖች ፊት ቆማ
የማንነት መድረክ የምትረከብበት አይደለም። በአሁኑ ሰዓት የሚሰጣት ይህ ሁሉ የተጋነነ የካሜራ ብርሃንና ማህበራዊ ጫና የወደፊት እውነተኛ ማንነቷን አደጋ ላይ ሊጥለው ይችላል። አይደንቲቲ ክራይሲስ። ውበቷ ብቻ የህይወቷ መለኪያ እንደሆነ ካመነች ነገ ያ የካሜራ ብርሃን ሲደበዝዝ የውስጥ ስብዕናዋ አደጋ ላይ ይወድቃል። ለታዳጊዋ የምናደርገው በጎነት ምን መሆን አለበት? እባካችሁ ይቺ ልጅ የብሔር፣ የሃይማኖት ወይም የማህበራዊ ሚዲያ መመልከቻ ቪው ማግኛ ፉክክር መድረክ አናድርጋት። ትምህርቷን እንድትቀጥል መደገፍ፣ ትልቁና ዘላቂው በጎነት እሷን ወደ ማያቋርጥ የከተማ ጫጫታና የሞዴሊንግ ዓለም ውስጥ መክተት ሳይሆን የተረጋጋና ጥራት ያለው ትምህርት እንድታገኝ ማድረግ ነው። የእድሜዋን ጊዜ መስጠት፣ ከእድሜዋም ጋር የሚመጥን የልጅነት ጊዜ እንዲኖራት፣ ማህበራዊና ስነ ልቦናዊ ክህሎቶችን እንድታዳብር መፍቀድ አለብን። ዘላቂ ክህሎት ማስተማር፣ ወደፊት በራሷ የምትተማመን እውቀትና ጥበብ ያላት ጠንካራ ሴት እንድትሆን መሰረት መጣር ይኖርብናል። ውበት ጊዜያዊ ነው። እውቀትና ጤናማ ስብዕና ግን ዘላቂ ነው። ይቺ ታዳጊ የሁላችንም ልጅ ናት። በጥበብና በኃላፊነት ስሜት እንጠብቃት። ይህ የግል እይታዬ ነው ሲል የአእምሮ ሕክምና ስፔሻሊስቱ ዶክተር አበባየሁ ሳህሌ ለጻፈው ማለት ነው። የተወደዳችሁ ተመልካቾች የተከታተላችሁትን ይመስል ነበር ቆይታችን። ከኛ ጋር ስለቆያችሁ ከቪዲዮቻችን ጋር በመዋሃድ ሐሳቦቻችሁን ኮሜንት ላይ ስለምትሰጡን እጅግ አድርገን እናመሰግናለን። ሰብስክራይብ ማድረጋችሁን ግን እንዳትረሱ። የደወል ምልክቷን ከተጫናችሁ ደግሞ ቤተሰብ እንሆናለን። መልካም ጊዜ ይሁንላችሁ።